የማላውቃቸውና መልስ የሌለኝ ብዙ ነገሮች አሉ፣ ግን የማውቃቸው አንዳንድ ነገሮች አሉ። እናም የማውቀው ነገር ቢኖር ዳኞቹ ቢያውቁ ኖሮ የተለየ ውሳኔ ላይ ይደርሱ ነበር። ከባለስቲክስ እና ከሽጉጡ ጋር ያለው ጉዳይ እዚያ የተገኙት የጥይት መያዣዎች ከጦር መሳሪያው ጋር እንደማይዛመዱ ያውቁ ነበር። ድግድ መሳሪያ ነው የሚሉት። ይህ አሁንም በየትኛውም የፍርድ ቤት ችሎት ላይ አልተለሳም። ፍራንሲስ ኒውተን በመርፌ ልትገደል 1 ሰዓት ሲቀራት የቴክሳስ ገዢ ሁሉንም ነገር አቆመ። ፍራንሲስ ባለቤቷንና 2 ትናንሽ ልጆቿን በመግደል ወንጀል ተከሳ ነበር። ነገር ግን በፍርድ ቤት የቀረበው ማስረጃ ግልጽ አልነበረ። አንዳንዶች የፎረንሲክ ምርመራዎች በትክክል አልተደረጉም ብለው ያምኑ ነበር። ሌሎች ደግሞ ሌላ ሰው ቀስቅሶን ስቦ ሊሆን ይችላል ብለው አሰቡ ነበር። ባየር ላይ ብዙ ጠርጣሪዎች በመኖራቸው ገዢው መወሰን ነበረበት። ቴክሳስ ንጹሕ ሴትን ልትገድል ነው? ፍራንሲስ ራሷ እንኳን በጉዳዩ ላይ ሙሉ በሙሉ ያልተመረመሩ ጉዳዮችን ጠቁማለች። ታውቃለህ፣ ከጎረቤቶች አንዱ በ7:30 ላይ የተኩስ ድምፅ እንደሰሙ ተናገረው። ለምን በፍርድ ቤት ለመመስከር አልቀረቡም? ታውቃለህ፣ ይህንን በመሄሬት ሪፖርቱ ላይ ይቻል ነው። ታውቃለህ፣ ይህንን በጭራሽ አላውቅም ነበር። ያ ሰው ለመመስከር ወደ ፍርድ ቤት መቅረብ ነበረበት። ይህ መከለከያ ማድረግ የነበረበት ነገር ነበርና በጭራሽ አላደረገም። ፍራንስን በራሷ አካላት ስትሰሙ ከመጋረን በቀር ምንም ማድረግ አትችሉ። ይህ የጥፋተኝነት ቃል ነበር ወይስ የንጹሕ ሴት ማስጠንቀቂያ? በዚህ ቪዲዮ ውስጥ በዚያች ሌሊት ምን እንደተፈጠረ፣ ሊያድኗት የቀረቡትን ጥያቄዎች እና ለምን ግድያው አሁንም ቀጠለ። ይህም ፍራንሲስ ኢሌን ኒውተን በቴክሳስ የተገደለች የመጀመሪያዋ ጥቁር ሴት አደረጋት። ከመጀመራችን በፊት እባክዎን ይህንን ቪዲዮ ላይክ ያድርጉና ለትሩ ክራይም ከቨር ሰብስክራይብ ያድርጉ። ምክንያቱም ከቴክሳስ በጣም አስፈሪና አወዛጋቢ ጉዳዮች አንዱ ሊሰሙ ነው። ሁሉም ነገር የተጀመረው ኤፕሪል 7 1987 ምሽት ላይ ነበር። በሂውስተን የሚገኙ ፖሊሶች ከዌስት ማውንት ሂውስተን መንገድ ወጣ ብሎ በሚገኝ አፓርታማ ውስጥ ስለ ተኩስ ጥሪ ደረሳቸው። ምክትል ሸሪፍ ሃሮልድ ሪክስ ከምሽቱ 8 ሰዓት ከ47 አካባቢ ሲደርስ ፍራንሲስ ኒውተን ከአክስቷ ልጅ ሳንድሬ ኔልምስ ጋር ውጭ ቆማ ነበር። ነገር ግን ውስጥ የነበረው ማንም ሊረሳው የማይችለው ትዕይንት ነበር። ምክትል ሸሪፍ ሪክስ ቀስ ብሎ ወደ አፓርታማው ገባ። የደበዘዘው የባሩድ ሽታ አሁንም በአየር ላይ በቀላሉ ይሸት ነበር። የፍራንሲስ ባል የ23 ዓመቱ አድሬን ኒውተን ሕይወት አልባ አካል ሶፋው ላይ በጭንቅላቱ ላይ በጥይት ተመቶ ነበር። ከሶፋው ስር ደም ተንጀቅጭቆ ነበር። በመኝታ ክፍል ውስጥ ልጃቸው የ7 ዓመቱ አልተን አልጋው ላይ ደረቱ ላይ በጥይት ተመቶ ነበር። አጠገቡ ባለው የሕፃናት አልጋ ላይ የ21 ወር ሕፃን ልጃቸው ፋራ በተመሳሳይ መንገድ በጥይት ተመታ ነበር። አፓርታማው በጉልበት የመግባት ምልክት አላሳየም። ምንም የጠፋ ነገር አልነበረ። ምንም ውድቃት አልተወሰዱ። ይህ ዝርፊያ ነበረ። ይህን ያደረገው ሰው በቀጥታ ገብቶ ገድሏቸው ወጥቶ ሄዷል። ወሬው በተሰራጨ ጊዜ የቤተሰብ አባላትና ጎረቤቶች መሰብሰብ ጀምሮ ነበር። አንዳንዶች አለቀሱ፣ ሌሎች ደግሞ በድንጋጤ ዝም ብለው ቆመው ነበር። የአፓርታማው ግቢ በግምቶች ተሞልቶ ነበር። ነገር ግን ማንም መልስ አልነበረውም። ጥያቄዎች ብቻ ነበሩ። ምክትል ሸሪፍ ሪክስ ግድያዎችን ካረጋገጠ በኋላ ተጨማሪ ፖሊሶች ቦታውን ለመቆጣጠር ደረሱ። መርማሪዎችም ብዙም ሳይቆዩ ተከተሉ። አፓርታማው ታሽጎ ነበር። ምክትል ሸሪፎችም ዘመዶችን ራቅ አድርጎ ያዙ። ውጭ ፍራንሲስ ኒውተን በመንገድ መብራቶች ቢጫ ብርሃን ስር ቆማ ነበር። እጆቿን በራሷ ላይ አጥብቃ አማራ። ፊቷ ደረቅ ነበር። ከለቅሶ የተነሳ አልቀላም ወይም አልበጠም። ዝም ብሎ ረክቶ ነበር። መርማሪ ማይክል ፓራኔሎ ቀረበ። ፍራንሲስ አለ በእርጋታ፣ ዛሬ ማታ ምን እንደተፈጠረ ደረጃ በደረጃ ልትነግሪኝ ትችያለሽ? አላመነታችም። ከአክስቷ ልጅ ቤት እንደመጣችና በዚህ ሁኔታ እንዳገኘቻቸው ተናገረች። ምንም ነገር እንዳልሰማች ተናገረች። ይህን አላደረኩም ብላ ጨመረች፣ እሱ ከመጠየቁ በፊት። ይህ በእንዲህ እንዳለ መርማሪዎች ፍራንሲስና ሶንድራን በመለየት የግል መግለጫዎችን ወሰዱ። ሳንድራ ጸጥተኛ፣ ተባባሪ፣ ነገር ግን ተጨንቃ ነበር። መርማሪ ታልተን ያልተለመደ ነገር አይታ እንደሆነ ሲጠይቃት አመነታች እና ከዚያም ስለ ሰማያዊ ቦርሳ ነገረችው። ሶንድራ እንደተናገረችው ፍራንሲስ በዚያ ምሽት ባልተጠበቀ ሁኔታ ቤቷ መጥታ ወደ አፓርታማው አብራት እንድትሄድ ጠየቀቻት። ምንም የስልክ ጥሪ፣ ምንም ማስጠንቀቂያ አልነበረ። ዝም ብላ ብቅ አለች። ከመሄዳቸው በፊት ፍራንሲስ ቤተሰቡ አንዳንድ ጊዜ ለማከማቻ ወደሚጠቀምበት የተተወው ቤት ሄደች። ሰማያዊ ቦርሳ ይዛ ነበር። ወደ ውስጥ ገብታ ቃል ሳትናገር ተመልሳ ወጣች።
በቦርሳ ውስጥ ምን እንዳለ ወይም ለምን እዚያ እንዳስቀመጠችው በጭራሽ አላብራራችም። በዚያን ጊዜ ሶንድራ ነገሩ እንግዳ እንደሆነ አሰበች። ነገር ግን መልስ ለማግኘት አልገባፋቸውም። አሁን ግን 3 ሰዎች በተገደሉበት አፓርታማዎች ቆማ ችላ ልትለው የምትችለው ነገር ሆኖ አልተሰማት። ፋልከን ትክክለኛውን ቦታ እንድታሳየው ጠየቃት። ሁለቱም ወደ ሲል ስትሪት ተመለሱ። በተተወው ቤት የበሰበሰ በረንዳ ጀርባ በሚጮህ የመተላለፊያ ቁም ሳጥን ውስጥ ተደብቆ ሰማያዊን የሸራ ቦርሳ አገኙ። በውስጡ 25 ካሊበር ሬቨን አርምስ ሽጉጥ፣ ንጹሕ ነገር ግን በቅርብ ጊዜ ያልተተኮሰ ነበር። በኋላም ኤድሪያንን፣ አልቶንን እና ፋራህን ከገደሉት ቲቶች ጋር በባሊስቲክ ምርመራ ተገናኝቷል። መርማሪዎች በትኩረት ሲመረምሩ የፍራንስና የአድሬን ትዳር ቀድሞውኑ የፈረስ እንደነበር አወቁ። አደንዛዥ ዕፅ ይጠቀማል የሚል ወሬ ተለያይቶ ነበር። ነገር ግን አሁንም በተመሳሳይ አፓርታማ ውስጥ ይኖሩ ነበር። እናም ሁለቱም ከሌሎች ሰዎች ጋር ግንኙነት ነበራቸው። በመካከላቸው የነበረው ነገር ውጥረት የበዛበት ነበር። ነገር ግን ማንም በደም ያበቃል ብሎ አልጠበቀም። በማግስቱ ጠዋት ፍራንሴስ ከመርማሪያች ጋር ተባብራ ግድያው በተፈጸመበት ምሽት ልብሰው ነበር ያለችውን ልብስ እንኳን አሳየቻቸው። መርማሪዎች ቀሚሷን ሲፈትሹ በወገቡ አካባቢ የባሩድ ቀሪጥ አገኙ። ይህም ሽጉጥ ከቅርብ ርቀት መተኮሱን ከሚያሳይ ማስረጃ ጋር ይዛመዳል። ሽጉጡ ፍራንሴስ ግንኙነት ወደ ነበራት ሌላ ሰው ወደ ማይክል ሙትን ተመራ። ማይክል ለፖሊስ ሽጉጡን ወራት እንዳላየው ነገራቸው። ምክንያቱም ለአክስቱ ልጅ ለጄፍሪ ፍሬል አውሶት ነበር። እሱም በአጋጣሚ የፍራንሲስ የልጅነት ጓደኛ ብቻ ሳይሆን በወቅቱ የወንድ ጓደኛውም ነበር። ጄፍሪ ሽጉጡን አብዛኛውን ጊዜ በመሳቢያ ውስጥ እንደሚያስቀምጥ አምኗል። ፍራንሲስ ደግሞ ልብሱን ልታጥብለት በተደጋጋሚ ስለምትመታ በፈለገችው ጊዜ በቀጥታ ልታገኘው ትችል ነበር ማለት ነው። መርማሪዎች ሌላም ነገር አግኝተዋል። ፍራንሲስ ከግድያዎቹ ጥቂት ሳምንታት በፊት 3 የሕይወት መድን ፖሊሲዎችን አውጥታ ነበር። አንዱ ለራሷ፣ አንዱ ለኤድሬን እና አንዱ ለልጃቸው ለፋራ። እያንዳንዳቸው $50,000 ዋጋ ነበራቸው። ልጁ አልተን የራሱ ፖሊሲ ነበረው። ፍራንሲስ የአድሬንና የፋራ ፖሊሲዎች ብቸኛ ተጠቃሚ ነበረች። ለአቃቢያነ ሕጎች ይህ የገንዘብ ምክንያት ይመስል ነበረ። ፍራንሲስ በወረቀቶቹ ላይ የድሬንን ፊርማ አስመስላ እንደፈረመች አምናለች። ለልጆቹ የወደፊት ሕይወት ነው ብላ ብትናገርም አቃቢያነ ሕጎች ግን ይህ የታሰበበት ዕቅድ አካል እንደሆነ ተከራከሩ። መርማሪዎች ግድያዎቹ ከመፈጸማቸው በፊት በነበሩት ሰዓታት ውስጥ ምን እንደተፈጠረ ለማወቅ ፈለጉ። በዚያ ምሽት የአድሬን ወንድም ስተርሊንግ አፓርታማ ውስጥ ነበር። ከምሽቱ 12 ሰዓት ገደማ ፍራንሲስ እሷና አድሬን በግል እንዲነጋገሩ ከቤት እንዲወጣ ጠየቀችው። ብዙም ሳይቆይ አድሬን ራሞና ቤል ከተባለች ከእሷ ጋር ግንኙነት ከነበራት ሴት የስልክ ጥሪ ደረሰው። ስልኩን መጀመሪያ ያነሳችው ፍራንሲስ ነበረች። ከዚያም ለኤድሬን ሰጠችው። ራሞና በኋላ ላይ ለፖሊስ እንደነገረችው ከበስተጀርባ የፍራንሲስን ድምፅ መስማት ትችል ነበር። በዚያ ጥሪ ወቅት ኤድሪያን እንደደከመው ቢያምንም ፍራንሲስ ከቤት እስክትወጣ ድረስ መተኛት እንደማይፈልግ ተናግረዋል። ምክንያቱም ከእሷ ጋር እዚያ ደህንነት አልተሰማውም ነበር። በዚያው ምሽት የአድሪያን ጓደኛ አላንስ ሄሪዝን ሊያገኘው ቀጠሮ ነበሩ። ቀደም ብለው ተነጋግረው ነበር። ነገር ግን ኤላንስ ዕቅዳቸውን ለማረጋገጥ ከምሽቱ 1 ሰዓት እስከ 1 ሰዓት ከ15 ባለው ጊዜ ውስጥ ሲደውል ስልኩን ያነሳችው ፍራንሲስ ነበረች። እንድጠብቅ ነገረችው። ከዚያም ወደ ስልኩ አልተመለሰችም። አላንስ ተስፋ ቆርጦ ስልኩን ከመዝጋቱ በፊት ለ45 ደቂቃ ያህል መስመር ላይ ቆይቷል። ከ1 ሰዓት ባነሰ ጊዜ ውስጥ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል ባለው ጊዜ አድሬንና ልጆቹ ሞተው ነበር። ፍራንሲስ እና ሳንድሬ አፓርታማው ሲደርሱ አስከሬኖቹን አግኝተው ወደ 911 ደወሉ። ምክትል ሸሪፍ ሃሮልድ ሪክስ ከምሽቱ 2 ሰዓት ከ7 ላይ ቦታው ደረሰ። ሁሉም ማስረጃዎች ወደ እሷ ቢያመለክቱም ፍራንሲስ በግድያዎቹ ውስጥ ምንም አይነት ተሳትፎ እንደሌላት ማካዷን ቀጠለች። ባለቤቷና ልጆቿ የተገደሉበት ትክክለኛ ምክንያት ከእሷ ጋር ምንም ግንኙነት እንደሌለው ተናገረች። በቀል ነበር። እሷ እንደምትለው አድሪያን ቻርሊ ለተባለ የአደንዛዥ ዕፅ አዘዋዋሪ $1,500 ዕዳ ነበረበት። እናም ያ ዕዳ በቤታቸው ላይ አደጋ አምጥቶ ነበር። ራሷን እንደ ንጹሕ ተመልካች አድርጋ አቀረበች። ከዚህ ምስጢራዊ ቻርሊ ጋር ግንኙነት ያለው ሰው አድሪያንን ፍለጋ እንደመጣና በሚያሳዝን ሁኔታ ልጆቹ በመሃል እንደተጠለፉ በመጠቆም በዛን ጊዜ ባለቤቴ አደንዛዥ ዕፅ ለሚሸጥለት ሰውዬ ዕዳ እንዳለበት አውቅ ነበር። ሰውዬው ከምናበ የፈጠርኩት አይደለም። ታውቃለህ፣ ያ እውነት የነበረና የተከሰተ የነበረ ነገር ነው።
ታውቃለህ። እናም ባለቤቴን አንዳንድ ጊዜ በጣም ያሰጋው ነበር። አንዳንድ ጊዜ ቤት ስንመታ አልተን ከክፍል ወጥቶ እማዬ አባዬ አልጋ ስር ተኝቷል ይል ነበር። ታውቃለህ፣ ከአልጋው ስር መኪናውን የትም አናየውም ነበር፣ ግን እሱ አልጋ ስር ተኝቶ ነበር። ታውቃለህ፣ ስለዚህ ያ የተከሰተ የነበረ ነገር ነበር። እናም እርግጥ ነው ባለቤቴና ልጆቼ እንደተገደሉ ሰውት የመጀመሪያ ሐሳቤ ያ ነበር። ለፍራንሲስ ይህ ታሪክ ግድያዎቹን የሚያብራራና ወንጀሉን ከራሷ ላይ ለማራቅ የሚሞክር ነበር። ነገር ግን መርማሪዎች የቻርሊን መኖር የሚያሳይ ምንም ማስረጃ ሊያገኙ አልቻሉም። የኤድሪየን ቤተሰቦችም እሱ ከአደንዛዥ ዕፅ ጋር ምንም አይነት ግንኙነት እንደሌለው አጥብቀው ተናገሩ። እናቱ በተለይ ድምጿን ከፍ አድርጋ ለጋዜጠኞች ቻርሊ የሚባል ሰው የለም፣ ቻርሊ እሷ ናት ብላለች። በሌላ አነጋገር እነሱ ያመኑት ፍራንሲስ ራሷ ተጠያቂ እንደሆነችና ስለ አደንዛዥ ዕፅ አዘዋዋሪው የነበረው ታሪክ ሰበብ ብቻ እንደሆነ ነው። ይህ ክስ ከጉዳዩ በጣም አስገራሚ ክፍሎች አንዱ ሆነ። ፍራንሲስ ንጹሕ እንደሆነች ብትናገርም ማስረጃው፣ ድርጊቶቿና የራሷ ቤተሰብ መግለጫዎች ግን ፍጹም የተለየ ታሪክ ይናገሩ ነበር። ግድያዎቹ ከመፈጸማቸው 2 ዓመት በፊት ፍራንሲስ በሐሰተኛ ፊርማ ወንጀል የ3 ዓመት የሙከራ ጊዜ ተፈርዶባት ነበር። በኋላም አንድ የቀድሞ አሰሪዋ ገንዘብ በመስረቋ ከስራ እንዳሰናበቷት መስክረዋል። አቃቢያነ ሕጉ በእነዚህ ያለፉ ክስተቶች ላይ በመመርኮዝ ፍራንሲስ ታማኝነት የጎደለውና የገንዘብ ችግር ያለባት ታሪክ እንዳላት ተከራከሩ። ይህም ባለቤቷን እና ልጆቿን ለሕይወት መደን ገንዘብ ገደላለች የሚለውን ክሳቸውን ደግፏል። በጥቅምት 25 1988 ፍራንሲስ ባለቤቷን አድሬን እና ሁለቱን ትናንሽ ልጆቿን በመግደሏ በከባድ ግድያ ወንጀል ተፈርዶባታል። በአንድ ወንጀል ከአንድ በላይ ሰው በመግደሏ የሞት ፍርድ ተበይኖባታል። ነገር ግን ታሪኩ በዚህ አላበቀም። ባለፉት ዓመታት ከባድ ጠርጣሪዎች መፈጠር ጀመሩ። የባለስቲክስ ማስረጃ ጥያቄዎችን አስነሳ። በቦታው ከአንድ በላይ ይሽጉጥ ነበር? እንደዛ ከሆነስ በአግባቡ ተመርምሮ ነበር? አንድ ዘመድ ሌላ እስረኛ ግድያዎችን እንደፈጸመ ሲፎክር እንደሰማ ተናገረ። አንድ ዳኛ በኋላ ላይ ሁሉንም ማስረጃዎች ቢያዩ ኖሮ በተለይ የመንገድ ድምፅ ሲሰጡ እንደነበር አምኗል። እናም እነዚህ ስጋቶች እየጨመሩ ሄዱ። ተቃዋሚዎች ፍራንሲስ ቤተሰቧን እንዳልገደለች የሚገልጹ ባነሮን ይዘው ታይተዋል። ፍራንሲስ ራሷ ጎረቤቷ በግድያው ምሽት የተኩስ ድምፅ እንደሰማች መናገሯን ጠቁማለች። ነገር ግን ያቺ ጎረቤት ፍርድ ቤት ቀርባ እንድትመሰክር አልተጠራች። ግን የጉዳዩ ሌላኛው ገጽ ጠይልዩ ማስረጃዎቹ በፍራንሲስ ላይ ተደራረቡ ነበር። ከግድያዎቹ በፊት በሐሰተኛ ፊርማ ወንጀል የ3 ዓመት የሙከራ ጊዜ ተፈርዶባት ነበር። ይህም ታማኝነት የጎደለው እና የገንዘብ ችግር ያለባት ታሪክ እንዳላት ያሳያል። ከግድያዎቹ ጥቂት ሳምንታት በፊት ፍራንሲስ 3 የሕይወት መድን ፖሊሲዎችን አውጥታ ነበር። ይህም የአድሬንና የፋራ ፖሊሲዎች ብቸኛ ተጠቃሚ አድርጓታል። ለአቃቢያነ ሕጉ ይህ ግልጽ የሆነ የገንዘብ ተነሳሽነት ይመስል ነበር። ግድያው በተፈጸመበት ምሽት ከምሽቱ 12 ሰዓት ገደማ ፍራንሲስ የአድሬንን ወንድም ስተርሊንግን ከአድሬን ጋር በግል መነጋገር እንድትችል ከሚጋሩት አፓርታማ እንዲወጣ ጠየቀችው። ስተርሊንግም ሄደ። ከ1 ሰዓት ባልሞላ ጊዜ ውስጥ አድሬን በወቅቱ ይገናኛት ከነበረች ረሞን አቤል ከተባለች ሴት ስልክ ተደወለለት። ፍራንሲስ ስልኩን ለአድሬን ከመስጠቷ በፊት መጀመሪያ እሷ አነሳችው። ረሞና በኋላ ለመርማሪዎች እንደነገረችው ፍራንሲስ ከበስተጀርባ ስትጮህ መስማት እንደቻለችና ኤድሬንም በስልክ ላይ ደክሞት እንደነበር፣ ነገር ግን ፍራንሲስ እዛ ያለች መተኛት እንዳልቻለ እናም ደህንነት እንደማይሰማው እንደተናገረ ገልጻለች። በኋላ ላይ ሁለተኛ ጥሪ የመጣው ከሃሪሰን የአድሬን ጓደኛ በዛ ምሽት ሊገናኘው ካቀደው ሰው ነበር። ፍራንሲስ ስልኩን አንስታ እንዲቆይ ከነገረችው በኋላ ወደ ስልኩ አልተመለሰች። ጓደኛው ስልኩን ከመዘጋቱ በፊት ለ45 ደቂቃ ያህል መስመር ላይ ቆይቷል። ይህም ጥያቄን ያስነሳል። ፍራንሲስ በዛ ሁሉ ጊዜ ምን እየሰራች ነበር? እና አድሪያን ለምን ስልኩን ራሱ አላነሳች? ከዚያም በጣም አጠራጣሪው ክስተት ተፈከረ። በዛው ምሽት ፍራንሲስ በውስጡ ሽጉጥ የያዘ ሰማያዊ ቦርሳ ይዛ ባልተጠበቀ ሁኔታ የአክስቷ ልጅ ቤት ተገኘች። ቦርሳውን ከደበቀች በኋላ የአክስቷን ልጅ ወደ ቤቷ እንድትከተላት ጠየቀቻት። አፓርታማው ሲደርሱ አድሬንና ሁለቱ ልጆች ሞተው አገኛቸው። ከዚያም ፍራንሲስ ወደ 911 ደወለች። ይህ ሁሉ የሆነው ግድያው በተፈጸመበት ምሽት ከምሽቱ 12 ሰዓት እስከ ምሽቱ 2 ሰዓት ከ37 ባለው ጊዜ ውስጥ ነበር። በዚህ ጊዜ የአድሬን ወላጆች የተጎጂው የገዛ ቤተሰብ ምህረት እንዲደረግላት ተማጸኑ። ፍራንሲስ ንጹሕ እንደሆነች አላመኑም ነበር፣ ነገር ግን በሞት ቅጣትም አያምኑም ነበር። ቢሆንም ጥፋተኛ መሆኗን በሚያምኑበት እምነታቸው ጸንተው ነበር።
ለተወሰነ ጊዜ ልመናቸው የሚሠራ ይመስል ነበር። በታኅሳስ 2004 የሞት ፍርዱ ሊፈጸም ጥቂት ሰዓቶች ሲቀሩት የቴክሳስ ገዢ ሪክ ፔሪ ለአዲስ የፎረንሲክ ምርመራ ጊዜ ለመስጠት የ120 ቀን የእፎይታ ጊዜ ሰጣት። ነገር ግን በዛን ጊዜ ወሳኝ ማስረጃዎች ቀድሞውኑ ተበላሽተው ነበር። የተኩስ ክሪት አሻራ ሊኖረው ይችል የነበረው የፍራንሲስ ቀሚስ ተበክሎ ነበር። እናም በመጨረሻ ጥይቶቹ ከደበቀችው ሽጉጥ ጋር ተዛመዱ። ፍርድ ቤቶቹ አዲሱ ማስረጃ ጉዳዩም እንደማይለውጠው ወሰኑ። በ12 መስከረም 2005 የቴክሳስ የምህረት እና የይቅርታ ቦርድ የሞት ፍርዱ እንዲቀጥል በሙሉ ድምፅ ወሰነ። በማግስቱ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የመጨረሻ ይግባኛን ውድቅ አደረገው። በዚህ ጊዜ ምንም ተጨማሪ መዘግየቶች አይኖሩም ነበር። በመስከረም 14 2005 ምሽት በህንትስቪል ዩኒት ለ17 ዓመታት ያህል በሞት ፍርድ ስትጠብቅ የነበረችው ፍራንሲስ ኒውተን ወደ ግድያ ክፍሉ ተወሰደች። በቃሬዛው ላይ ታስራ ነበር። የቆዳ ማሰሪያዎቹ በእጆቿና በእግሮቿ ላይ ተጠበቁ ነበር። ወላጆቿ በትንሽ የምስክሮች ቡድን መካከል በጸጥታ ተቀምጠው ነበር። የመጨረሻ ቃል ቃላት ተብላ ስትጠየቅ ራሷን በትንሹ ነጥንካ የለኝም ብላ በሹክሹክታ መለሰች። ልዩ የመጨረሻ ምግብ አልጠየቀችም ነበር። ስለዚህ በዛን ቀን ከማንኛውም እስረኛ ተመሳሳይ ምግብ በላች። መርፌው መወጋት ሲጀምር ለመጨረሻ ጊዜ ቤተሰቦቿን ለመፈለግ ራሷን በትንሹ አዞረች። ከንፈሮቿ ለመናገር እንደፈለገች በቀስተ ተንቀሳቀሱ፣ ነገር ግን ምንም ቃል አልወጣም። ማደንዘጃዎቹ በፍጥነት ሰሩ። አንድ ጊዜ ሳል ካደረገች በኋላ በኃይል አየር ስባ አይኖቿ ተከደኑ። ከ8 ደቂቃት በኋላ ከምሽቱ 12 ሰዓት ከ17 ላይ ፍራንሲስ ኒውተን መሞቷ ተነገረ። የ40 ዓመት ልጅ ነበረች። በክፍል ውስጥ የነበረው ስሜት ከባድ ነበር። ከእህቶቿ አንዷ ማየት ስላቃታት ፊቷን በእጆቿ ሸፈነች። ወላጆቿ እጅ ለእጅ ተያይዘው ነበር። እናቷ ከመውጣታቸው በፊት ሌላኛዋን ልጁን እያትናናች እንባዋን ታረገች። ነገር ግን ሁሉም ሰው ፍትህ ተገኝቷል ብሎ አላመነ። ግድያውን ለመመሰከር የመጡት የአድሬን የአክስት ልጆች ተጎጂዎቹ እንደተረሱ ተሰምቷቸው ነበር። በመካከላቸው አንዱ እንዲህ አለ፣ ይቅርታ እንድትጠይቅ እንድታመን ብቻ ነበር የፈለግኩት። ለእኔ ፍትህ አልተሰጠም። አንድ አይነት ይቅርታ ብናይ ኖሮ ያ ፍትህ ይሆን ነበር። ግድያውን የተመለከቱ ብዙ ሰዎች ፍራንሲስ የመጨረሻ ቃል ባለመናገሯ ተገረሙ ነበር። በዛች ቅጽበት በአእምሮዋ ውስጥ ምን የተከናወነ ሊሆን ይችላል? ፍትህ ተገኝቷል ብለው ያስባሉ? ሐሳቡም ከታች ባለው የአስተያየት መስጫ ክፍል ውስጥ ያሳውቁን። እናም ይህን ቻናል አስተማሪ ሆኖ ካገኙት እባክዎን ይህን ቪዲዮ ላይክ ያድርጉ እና ማህበረሰቡን ለመደገፍ ሰብስክራይብ ያድርጉ።